ኖርማል እንግዲህ ሲታሸግብሽ በእርግጠኝነት ንብረቶች ውስጥ እንግዲህ አትክልት ነው የምትይዘው ቤተሰብ አትክልት ምናምን ነው የምትይዘውና ረዳ እንጃ በተለይ ደግሞ እኔ ጋር ያሉ ነገሮች በቃ ይከራሉ ለምን እንደሆነ አይገባኝም ጭራሽ ማለት ነውና ረዳ እንጃ በተለይ ደግሞ እኔ ጋር ያሉ ነገሮች በቃ ይከራሉ ለምን እንደሆነ አይገባኝም ጭራሽ ማለት ነውና ሰላም ውድና የተከበራችሁ ቤተሰቦቼ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ ተመልሼ መጥቻለሁ እንግዲህ ቤተሰብ አንዳንድ ነገሮች ተፈጥረው ነበር ትላንትና ሻንጣ ላይ የሆነ ንብረት አግኝተናል ምናምን ብለን ነበር ነገር ግን ያው በማግስቱ ቤት ድረስ በፖሊስ መጥተው ሰዎች ወስደው ነበር ያው እኔም አጥፍቻለሁ ቀጥታ ወስጄ ለህግ አካል ነበር ማስረከብ የነበረብኝ አንዳንድ ስህተቶች ሰርቻለሁ እና ያጠፋት ነው እና ሰዎቹንም ይቅርታ ጠይቄ ያው እነሱም ተረዱኝ በቀንነት ሚዲያ ላይ ማምጣት ለመስጠት ያለን ፍላጎት ያሳያል ግን ህግ አካል ጋር ማምጣት ነበረብህ ምናምን አሉኝ እኔ ማምኜ ይቅርታ ጠይቄያለሁ እንግዲህ ለሚመለከተው አካል አድርሻለሁ ደርሶታል እንግዲህ ቤተሰብ ዛሬ ደግሞ ቤተሰብ የመጣውበት ትልቁ ምክንያት ያው ኪዩን ታውቃታላችሁ ሱቋ ተዘግቶባት ነበርና እሱን ለማስከፈት በጣም እየተሯሯጠች ነበር ዛሬ ደግሞ እዛ ሱቋ ቦታ እንዳለች እዛ ፊት ለፊት ያለችው ጓደኛዋ ደውላ ነግራኛለችና ብቻዋን መታከቷት ጀምሮ እዚህ ቁጭ ብላለች ምናምን ስላለች እስቲ ሄጄ ላጽናናት ሄኖክን ስደውለት ስልኩን እያነሳልኝ ስላልሆነ ነው እና ቤተሰብ ያው ታውቃላችሁ በብዙ መከራ ነው ይሄን ሱቅ የከፈተችው በዛም ብዙ ችግር ገጥሟት ነበር ያን ሁሉ በሴት አቅሟ ያን ሁሉ ተቋቁማ ከቤተሰቦቿ ተለያይታ ብቻዋን ጎዳና ወጣ ስንት ነገር ለፍታ ከዛ በኋላ ደግሞ ላርፍበት ነው እፎይ ልልበት ነው ብላ ሱቅ ከፍታ ሱቋ ደግሞ ተዘግቶባት እንግዲህ አስቡት ከ3 ሳምንት በላይ ነው ሱቋ የተዘጋባት እንግዲህ እስቲ ልሂድና ምናልባት ተከፍቶላት ይሁን እዛ በር ላይ ለምን እንደምትቀመጥ እንጠይቃታለን እስከ መጨረሻው አብራችሁኝ ሁኑ ላይክ ሼር ሰብስክራይብ አድርጉ አብራ ካሜራውን ከፈትኳው ቤተሰብ እዛች ጋር ቁጢጥ ብላ ቁጭ ብላለች ያው ምን እንደሆነ እዚህ የመጣች የሚያስቀምጣት ነገር አላውቅም እና ኪዩ እንዴት ነሽ ሰላም አለሽ ምን ሆነሽ ነው እንዴ ብቻሽን እዚህ የምትቀመጪው አይ እዚህ ሱቅ የሆነ ነገር ላስተካክል መጥቼ እኮ ምን ተባለ የሱቅሽ ነገር እኮ ተዘግቶብሻል አላሉም እንዴ ምንድነው አልተከፈተልሽም አልተከፈተም ለምንድን ነው የማይከፍቱልሽ እንትኑ ፍቃድ አልጨረስሽም አሁንም እኔ ፕሮሰሱ ማለት ከከራዬ ጋር ነገሩ ከከራዬ ጋር ተገናኘ አሁን ከተከራየው አላቅም እኔ ነገሮች ለምን እንደዚህ እንደሚሆኑ አላቅም ብቻ ማለት ነው የተገናኘው እሷም ግብር አልገበረችም እና በቤቱ ላይ ኦኬ እና በቃ ግዴታ እሷ አንተ ማለት አለባት ተባለ እሷ ደግሞ ለዛ ፈቃደኛ አይደለችም ምናምንና አውርቻት ነበር ወይ ልቀቂ ምናምን ነው የምትለኝ እሷን እኔ እንደምንም ብዬ በቃ ፈቃድ እንኳን ፕሮሰስ ለማስጨረስና ፈቃዱን ለማውጣት ነበር ያሰብኩ የነበረው ጭራሽ ደግሞ ፈቃዱ ግዴታ ደግሞ ግብር ካልተገበረ ፈቃድ ማውጣት አይቻልም አው ግዴታ ነው እንደዛ አሉኝና እኔ አላቅም ግራ ገብቶኛል አሁን ምን ማድረግ እንዳለብኝ አውርቻት ነበርና እንደውም እሷማ በቃ ወይ ካልሆነ ልቀቂ ምናምን ነገር ነው የምትለኝና ለምንድን ነው ማትገብረው ሳገብሩ እኔ አላቅም ቤተሰብ ያው ምናልባት ፕሮሰሱን የማታውቁ ሰዎች ካላችሁ ፍቃድ ሲወጣ የታደሰ መተን ያስፈልጋል የቤት ካርታ ያስፈልጋል የቤት ካርታ ደግሞ የሚያስፈልገው ይሄ የቤት ተከራይ ላከራይ ውል ሲፈረም ነው አይደል እዛ ጋር ነው መሰለሽ የጠየቁሽ ለዛ ይመስለኛልና ምን ያህል ጊዜ ሆነብሽ ተሸጋው ወደ 3 ሳምንት አልፎታል 3 ሳምንት አንድ ወር ማለት ነው አሁን እሷ አታፍርም እሱን ቤት ኪራይ ታስከፍልሻለች በጣም እንጂ አሁን ጠይቀኛለች በእርግጠኝነት እኔ አላቅም ለምን ሰው እንደማይረዳ እኔ እንጃ በተለይ ደግሞ እኔ ጋር ያሉ ነገሮች በቃ ይከራሉ ለምን እንደሆነ አይገባኝም ጭራሽ ማለት ነውና ይሄ ምን አይነት ክፋት እንደሆነ አላውቅም እሺ ኖርማል እንግዲህ ሲታሸግብሽ በእርግጠኝነት ንብረቶች ውስጥ እንግዲህ አትክልት ነው የምትይዘው ቤተሰብ አትክልት ምናምን ነው የምትይዘውና በእርግጠኝነት ይሄኔ ተበላሽቷል እስቲ ታይቅኔ ተበድሬ ምናምን ነው ማስገባውና ድንች ቲማቲም ውስጥ በጣም ብዙ ቃ ነው ይዛኔ ራሱ በቃ ተበድሬ ብዙ ቃ ነው ያስገባውትና አሁን ሲከፈት እንዴት እንደሚሆን አላቅም ያው ላቃ ተበላሽቶ ለዛውን ብድር ኖርብኝ እኔ ነገሮች ለምን እንደዚህ እንደሚሆኑ አላቅም አይዞሽ ለበጎ ነው ምናልባት ፈጣሪ የሚፈትነው የሚወደውን ሰው ነው አይ አንቺ አትዘኝ ጌታን አትዘኝ አስቡ እንደምንም ብላ ሱቅ ከፈተች
ሱቋም ከፍታ ሱቋን እንዳትሰራ እንግዲህ ሰው ነው ሴጣን ነው አሁን እንደዚህ እያደረገ ያለው። እኔ እኮ ግርም ነው የሚለው አንዳንድ ሰው ላይ ነገሮች እንዴት እንደዚህ እንደሚጠሙ አላውቅም። ብቻ አንቺ አይዞሽ፣ ምናልባት ፈጣሪ የተሻለ አለው ለአንቺ። አንቺ አታልቅሽ። ያላቅዳይኔም በጣም አስጠልቶኛል ነገሮች ሁላ ማለት ነው። ብቻ አላቅም፣ ፈጣሪ ያውቃል፣ ፈጣሪ ያውቃል ጌታ። እሺ ሄኖክስ? እሺ አሁን ያለሽው ሄኖክ ጋር ነው አይደለ? አዎ ነሄኒ ቤት ነው ተጠልያለሁ። ደውዬለታለሁ እመጣለሁ ብሎኛል። አሁን እየመጣ ነው እሱም። በጣም ያሳፍራል በእውነት። እንግዲህ የቤት ኪራይ እንግዲህ እዚህ ውስጥ ነበር የምታድረው፣ እዚህ ቤት ውስጥ ነው የምታድረው። ምንድነው የምትለው አሁን? እንግዲህ ሰው ጋር ነው ያለችው አሁን ማለት ነው። ምክንያቱም ማደሪያ እንኳን ጎዳና ወጣ። አንዳንድ ጊዜ የሚያሽቡት ሰዎችም ይሄንን ነገር እያዩት ቢሆን መልካም ነው እንጂ ኧረ ከባድ ነው። ብቻ አንቺ አይዞሽ እሺ። በቃ ነይና ወይ እስከዛ ቁርስ በልተሻል? አይ በጠዋት ነው የወጣ ነው ከኔ ጋር። እሺ ቢያንስ የሆነ ነገር ልጋብዝሽ ቁርስ። ተነሽ ቤተሰብ በቃ ተመልሰን እንመጣለን። ያለው ነገር አሳውቃችኋለሁ። ሰብስክራይብ